14 እሺ ሶሻል ሚዲያ ማርኬቲንግ ተማርኩ። ስራ እንዴት ክላይንት ታገኛለሁ ለሚለው ጥያቄ ይሄ ነው መልሱ። ስለዚህ በዚህ ቪዲዮ ውስጥ እንዴት ቢጊነር ሆናችሁ 5 ስቴፕ ብቻ እንዴት ክላይንት እንደምታገኙ ያሳያችሁ። ስቴፕ 1 ኦፍ ጌቲንግ ክላይንትስ። ሁሉንም ሰው ክላይንት አደርጋለሁ ማለት በጣም ትልቅ ስቴፕ። ስለዚህ ፈርስት ስቴፕ የሚሆነው በሶሻል ሚዲያ ማርኬቲንግ ክላይንት የምናገኘው በዚህ ነው። መጀመሪያ በመረጥነው ኒሽ ምን ያክል ኮምፎርታብል ነው የሚለውን ነገር ማወቅ። ስለዚህ ሁሉንም ቢዝነስ ታርጌት ከማድረግ በእናንተ ኒሽ ያሉትና ኮምፎርታብል የሆናችሁ ቢዝነሶች አፕሮች ማድረግ ይችላል። ስለዚህ በዛ ኒሽ ሞር ኮምፎርታብል ከሆናችሁ ሌላ ኒሽ መስራት ስለምችሉ መጀመሪያ በአንድ ኒሽ ኮምፎርታብል ሆናችሁ መስራት አለባችሁ። ቀጣይ ደግሞ ክላይንት አፕሮች ከማድረግ በፊት የምታደርጉት ነገር ነው። ሰከንድ ስቴፕ ክሬቲንግ ኤ ሲምፕል ሲስተም። ክላይንት አፕሮች ስታደርጉ በሶሻል ሚዲያ ማርኬቲንግ ምን መስራት ማታውቁ ከሆነ ክላይንቱ ብዙ እናንተ ኢንትረስት ለማድረግ ይከብዳል። ግን ክላይንት ከመፈለገችን በፊት እነዚህ ነገሮች ካደረግን ክላይንቱን አፕሮች ስናደርግ በደንብ በኮንፊደንስ ማለት እንችላለን። ሲምፕል ሶሻል ሚዲያ ማርኬቲንግ አካውንት ክሬት ማድረግ መጀመር እንችላለን። ከዛም በካንቫ ፖስተሮችን ክሬት እያደረግን ፖስት ማድረግ እንችላለን ሶሻል ሚዲያ ማርኬቲንግ። ከዛም በኋላ ፍላጎታችሁ ከሆነ ቪዲዮ እየሰራችሁ ፖስት ማድረግ ትችላል። ስለ ሶሻል ሚዲያ ማርኬቲንግ ያስተማራችሁ ይሄ ፖርትፎሊዮ ናቸው ማለት ነው። ስለዚህ ክላይንት አፕሮች ስታደርጉ በሰርታችሁ ረስትባሉ ራሳችሁን አካውንት ነው ማሴት ትችላላችሁ። ስለዚህ ለእናንተም ቢግ አድቫንቴጅ ነው። ቀጣይ ደግሞ ክላይንቶች የት ማግኘት እንደሚችል ያሳያል። ስለዚህ ማወቅ ያለባችሁ ክላይንቶች ሚዲያችሁ ይኖሩ እሱም ማለት ነው። አሁን ሶሻል ሚዲያ ላይ ስትገቡ በእናንተ ኒሽ ላይ ያሉ ክላይንቶችን ቼክ ማድረግ ትችላላችሁ። ምን ያክል ፖስት ያደርጋሉ፣ ፖስት ያደረጉት ኮንተንት ምን ይመስላል ማየት ትችላላችሁ። እሱ ብቻ ፕሮብለማቸውን ማየት ትችላላችሁ። ፕሮብለማቸውን ካዩ በኋላ ኮንታክት አድርጋችሁ እሱ ፕሮብለም ሶልቭ ላድርግላችሁ በማለት ክላይንት ማግኘት ትችላላችሁ። ቢኮዝ እነዛ ቢዝነሶች ናቸው በደንብ ያስፈልጋቸው። ስለዚህ በኔክስት ስቴፕ ደግሞ እንዴት እነሱን ክላይንቶች አፕሮች እንደምታደርጉ። ስቴፕ 4 ሃው ቱ ኮንታክት ክላይንት ዘ ራይት ዌይ። ብዙ ቢግነሮች ፌል የሚያደርጉት ወይ የተሳሳተ አይነት ሜሴጅ ነው የሚያደርጉት ወይ በሮንግ ወይ ነው የሚያደርጉት ክላይንት ሲደውሉ። ስለዚህ ማድረግ ያለባቸው ይሄ ነው። ምሳሌ በሜሴጅ ከሆነ የምታወራቸው ሎንግ የሆኑ ሜሴጆች መላክ ያለባቸው፣ ሞር ኢንትረስቲንግ እና ሆክ ሊያደርጋቸው የሚችሉት ሜሴጅ መላክ ያለባቸው። በስልክ ከሆነ የምታወሩት ደግሞ ቃላቶቹን በመጠንቀቅ እነሱን ወደ እናንተ ወደ ሚቲንግ ቀርባችሁ የሚችለውን ወርዶች በመጠቀም ክላይንቱን ሞር ሆክ አድርጋችሁ ፕሮብለሙ እንዳለበት እንዲገቡ ማድረግ። ምሳሌ ራሳችሁን ኢንትሮዲውስ ካደረጋችሁ በኋላ እንደዚህ ማለት ትችላላችሁ። ፔጃችሁን ሪሰርች እና ሳይ ትንንሽ ሾርት ካሞች እነሱ ሾርት ካሞች ማስታወቅ በዚህ ስልክ ኮንታክት አድርጉ። ወይም በስልክ ከሆነ ደግሞ እንደዚህ አይነት ሾርት ካሞች አካውንታችሁ ላይ ይቻላል። ስለዚህ ይህንን ለማስተካከል በጣም ፈቃደኛ እና አብረን እንሰራ ነበር ብላችሁ ማውራት ትችላላችሁ። እምቢ ቢላችሁ ራሱ እዚህ ጋር ኢንሲስት ማድረግ ነው። ቢኮዝ ተዘጋ በር ሁሌም የለም፣ እናንተ ጠንክራችሁ ነው። ስለዚህ ግን ሎንግ እና ቦሪንግ ከማድረግ ሾርት እና ክሊር አድርጋችሁ ቶሎ ማስቀመጥ አለ። ስለዚህ በፋይናል ስቴፕ እና በኔክስት ስቴፓችን የሚሆነው እንዴት ክላይንቶቹ ይህን ክላይንት እንደምናደርጋቸው ነው ያለው። ፋይናል ስቴፕ ኦፈር ቫልዩ እና ክሎዝ። ክላይንቶች ለፕሮሚስ አይደለም ፔይ የሚያደርጉት እና የክል ቫልዩ ያቀርቡልኛል ይህ ሰው በሚል ነው ፔይ ሊያደርጉ ፈቃደኛ። መጀመሪያ ብዙ ሶሻል ሚዲያ ማርኬቲንግ የሚሰሩ ነገሮች ሁሉ የሚያደርጉት ነገር በነፃ መስራት ነው። ነፃ መስራት ጥሩ እንደሆነ ያለ ግን በነፃ ስንሰራ ቫልዩዎችን ማሳየት አለ። ፖስት የምታደርጉት ነገሮች ማሳየት እና እንዴት የእናንተ ስራ ቢዝነሳችሁን ሊያሳድጉ እንደሚችል ቀስ በቀስ ለእነሱ ማሳየት አለባቸው። ቢኮዝ ፔይንግ ለማድረግ ብዙ ስራ ያስፈልጋል። ስለዚህ ትረስታችሁን ቢወርድ ካደረጋችሁ በኋላ ፔይንግ ከስተመር መሆንበት ምክንያት ነው። ስለዚህ እነዚህ 5 ስቴፖች ያልኳቸዋል በጣም አስባለሁ። እስካሁን ስለተከታተላችሁ በጣም አስባለሁ። ማስታወስ ያለባችሁ ጌቲንግ ክላይንት በላክ የሚመጣ አይደለም። ኮንሲስተንትሊ አክሽን በመውሰድ እና በዱዊንግ ሞር ቤተር ኤንድ ኒው። ስለ ቢዝነስ ኮሚኒኬሽን ኤንድ ግሮዝ ማወቅ ከፈለጋችሁ በየሳምንቱ አንዲት ፖስት ስለምናደርግ ሰብስክራይብ በማድረግ ቤተሰብ ይሁኑ።